ሰላም እንዴት ናችሁ? አበባ ገዝታችሁ ቤታችሁ ማለት ነው ለራሳችሁ አበባ ገዝታችሁ ወይም ሶስት ስጦታ ሰጥቷችሁ ከሆነ ጊዜ በኋላ በቃ ደረቀ በቃው ምናምን ብላችሁ አበባ ለምጥሉ ሰዎች ዛሬ አበባ እንደማይጣል ላሳያችሁ። እኔ አበባ በቀላሉ አልጥልም ማለት ነው። ምክንያቱም ሰዎቹ አበባ ስጦታ ሲመጣላቸው ወይም ደግሞ ሲገዙ ከሆነ ጊዜ በኋላ በቃ ጣዩ ይሉኛል ማለት ነው። ከዛ አምጥቼ ለራሴ እንደዚህ ቆራርጬ በአዲስ መልክ ውሃ ውስጥ ጨምሬ እኔ እጠቀምበታለሁ ማለት ነው። ለምን እንደሆነ አላውቅም፣ አበባ አልጥልም ማለት በቃ የባሰበትን ነው እንጂ የምጥለው እንደዚህ ደህና የሆነውን ከታች ነው የሚደርቀው። ሰው የደረቀውን ፓርት ቆርጣችሁ ስታወጡት እንደ አዲስ ውሃ ውስጥ ጨምሩት እንትን ነው የሚሆነው፣ ውሃው ያፈከዋል ማለት ነው። እና ድጋሚ ለሳምንት እንደዚህ እጠቀምበታለሁ ማለት ነው። እኔ ደግሞ አበባ በፍቅር ነው የምወደው። አበባ ደግሞ ስጦታ የሚሰጠኝ ሰው የለም። እኔ ደግሞ አበባ የመግዛት አቅም የለኝም አሁን ላይ አበባ ልገዛ አልችልም ለራሴ። ስለዚህ እንደዚህ እያደረኩ ለራሴ ስጦታ እሰጣለሁ ማለት ነው።